ሰላም ቤተሰቦች እንደምን ቆያችሁ? እኔ ደህና ነኝ። እናንተ ባላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ልታውቋቸው የሚገቡ ወሳኝ የስልክ ሴቲንጎችን ወደ እናንተ ይዤ ብቅ ብያለሁ ማለት ነው። ሴቲንጎች ብቻ በማስተካከል የስልካችሁን የባትሪ ቆይታ ወይም የባትሪ ሁኔታ አሪፍ ማድረግ እንዴት እንደምትችሉ ፕራይቬሲያችሁ ወይም የናንተ ፐርሰናል ኢንፎርሜሽን እናንተ ጋር ብቻ እንዲቀር በሌሎች ድርጅቶች ሊሆን ይችላል በሌሎች ሰዎች እንትን ውስጥ እንዳይገባ እይታ ውስጥ እንዳይገባ እንዴት ማድረግ ትችላላችሁ። ሌላው ደግሞ የስልካችሁን ፐርፎርማንስ ስልካችሁ ላግ ያደረገ ስታክ ያደረገ የማይፈጥንላችሁ ከሆነ አሁን በማሳያችሁ በእነዚህ ወሳኝ ሴቲንጎች ብቻ እነዚህን ጥቅሞች የምታገኙ ይሆናል ማለት ነው። የዛሬ ቪዲዮ በአጠቃላይ ስለነዚህ ነው የሚያወራው። እስከ መጨረሻው ተከታትላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሞክራችሁ ከጠቀማችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን የምንሄድ ይሆናል። የመጀመሪያው ስራችን የሚሆነው ወደ ሴቲንጋችን መሄድ ነው። ከላይ እንደምትመለከቱት የሴቲንግ ምልክት አለች። እሷን ነክታችሁ ወደ ሴቲንጋችሁ ትሄዳላችሁ። የመጀመሪያው ማሳያችሁ የሚሆነው ምንድነው ሴኩሪቲ የሚል ነገር ትፈልጋላችሁ። ሴኩሪቲ ኤንድ ፕራይቬሲ የምትል ነገር ትፈልጋላችሁ። እንደ ስልካችሁ ሊለያይ ይችላል። ስልካችሁ ላይ ካልመጣ ደግሞ ሰርች ማድረጊያውን ትነኩና ሴኩሪቲ ብላችሁ ትጽፋላችሁ። ከዛ ሴኩሪቲ ኤንድ ፕራይቬሲ የሚል ነገር ይመጣላችኋል ማለት ነው። የኔ ውጪ በኩል ስላለ በዛ መጠቀም እችላለሁ። ከሌላችሁ ግን መጽፈውን ነገር ሰርች ማድረግ ትችላላችሁ። ከዛ ሴኩሪቲ ውስጥ እንደገባን ወደ ታች ዝቅ እናደርጋለን። ወደ ታች ዝቅ ስናደርግ አፕስ የሚል ነገር እንፈልጋለን ማለት ነው። አፕስ ሴኩሪቲ የምትል ነገር አለች። እሷን አንድ ጊዜ ትነካላችሁ። ከዛ እዚህ ጋር እንደምትመለከቱት ጉግል ፕሌይ ፕሮቴክት የምትል ነገር አለች እና ቤተሰቦች ልክ ወደ ውስጥ እንደገባችሁ እዚህ ጋር ሴኩሪቲ ኤንድ ፕራይቬሲ የሚለውን ነክታችሁ ስትገቡ ስካኒንግ የሚል ነገር አለ ወይም ስካን ዲቫይስ የምትል ነገር አለች። እሷን አንድ ጊዜ ክሊክ ማድረግ ትችላላችሁ። ከዛ ራሱ ስካን አድርጎ ቼኪንግ ዲቫይስ ሴቲንግ ይላል። ስካን እስከሚያደርግ ትንሽ ትጠብቃላችሁ ማለት ነው። ሌላው ደግሞ እዚህ ማወቅ የሚገባችሁ የተለያዩ ፊውቸሮች አሉ። ለምሳሌ ፋሚሊዎች እንደምትመለከቱት ዲቫይሳችንን ስካን አድርጎ ጨርሷል። ምንም አይነት ሃርምፉል የሆነ አፕሊኬሽን የለም ወይም ስልካችንን ሊጎዱ የሚችሉ ስልካችን ለሃከሮች እንዲጋለጥ የሚያደርግ ምንም አይነት አፕሊኬሽን የለም። ሌላው ደግሞ አፕ ሴኩሪቲ አለ። እሱ ስትገቡ ደግሞ ጉግል ፕሌይ ፕሮቴክት የምትል ነገር አለች። እዚህ ጋር ኖ ሃርምፉል አፕ ፋውንድ ይላችኋል ማለት ነው። ስለዚህ በዚህ ወይ ምንም አይነት ስልካችሁ የሚጎዱ አፕሊኬሽኖች እናንተ ላይ አይገኙም። ስካን አድርጎ ግን ካመጣላችሁ ያን አፕሊኬሽን ዲሌት ወይም ሪሙቭ ማድረግ ትችላላችሁ ማለት ነው። ወደ ሁለተኛው ሴቲንግ የምንሄድ ይሆናል። ሁለተኛው ሴቲንጋችን የሚሆነው እዚህ ውስጥ ጉግል ብላችሁ ሰርች ታደርጋላችሁ። ከዛ ልክ እሱን እንደነካችሁ ደግሞ ጉግል የሚለውን ከነካችሁ በኋላ ሪኮሜንድድ እና ኦል ሰርቪስ የምትል ነገር አለች። እናንተ የምትነኩት ኦል ሰርቪስ የሚለውን ነገር ነው። በዚህ ሳይድ ማሳያችሁን ልክ እሱን ነክታችሁ ወደ ታች ዝቅ ስታደርጉ ደግሞ ፕራይቬሲ ኤንድ ሴኩሪቲ ከሚለው ታች አድስ የምትል ነገር አለች። እሷን አንድ ጊዜ ትነካላችሁ። ከዛ አርስ ፕራይቬሲ የምትለዋን አንድ ጊዜ ደብል ክሊክ ታደርጉና እዚህ ጋር ደግሞ አድ ሜዠርመንት የምትል ነገር አለች። ስለዚህ እሷ ውስጥ ትገቡና አሎ አድ ሜዠርመንት የምትል ነገር አለች። እሷን ኦፍ ታደርጋላችሁ። ስለዚህ ይሄ ደግሞ ለምን ይጠቅማችኋል? የተለያዩ ማስታወቂያዎች እንዳይበዙባችሁና ከናንተ ፕራይቬሲ ጋር ማች የሚያደርግ ማስታወቂያዎች ብቻ በስልካችሁ እንዲገባ ያደርግላችኋል ማለት ነው። ከጠቀማችሁ ቪዲዮን ላይክ አድርጉ። አሁንም እንቀጥላለን። ወደ ሶስተኛው ሴቲንጋችን ስንሄድ ደግሞ እዚህ ፋሚሊዎቻችን ወደ አራተኛው ስቴፓችን ወይም ወደ አራተኛው ወሳኝ ሴቲንጋችን ስንሄድ ደግሞ ሎኬሽን የምትለዋን ሴቲንግ እንፈልጋለን ማለት ነው። አሁንም እንደ ቅድሙ ሰርች ማድረጊያው ላይ ሎኬሽን ብላችሁ ሰርች ማድረግ ትችላላችሁ። ሎኬሽን ብላችሁ ሰርች ስታደርጉ መጀመሪያ ላይ ያመጣላችኋል ማለት ነው እዛ ውስጥ ከሌለ። ስለዚህ ሎኬሽን ሚሊዮን ነክታችሁ ከገባችሁ በኋላ
እዚህ ጋር ዩዝ ሎኬሽን ምትለው ኦን ሆና ትገኛለች። ከዛ ታች ደግሞ ፖዚሽኒንግ ኮንትሮል፣ ዋይፋይ እና ብሉቱዝ ስካኒንግ አለ። ሁለት ነገሮች ይመጣላችኋል ማለት ነው። እነዚህ ነገሮች ደግሞ ስልካችሁ ኦፍ ተደርጎም ባትሪያችሁን ኮንሱም እንዲሆን ባክግራውንድ ላይ ረን ያደርጋሉ። ባክግራውንድ ላይ ስለሚሰሩ ባትሪያችሁን ፐርፎርማንስ ሊቀንሱ ይችላሉ። እናንተ ግን የምትፈልጓቸው ከሆነ አለመዝጋት ትችላላችሁ። ስለዚህ እነዚህን ሁለት ሴቲንጎች ኦፍ ታደርጋላችሁ ማለት ነው። ከዛ የባትሪያችሁ ፐርፎርማንስ ይጨምራል። ባክግራውንድ ላይ አፕሊኬሽን ረን ያደርግም ማለት ነው። ወደ መጨረሻውና ወደ ወሳኙ ሴቲንጋችን ስንሄድ ደግሞ አፕስ የምትለውን ሴቲንግ እንፈልጋለን። ሰርች ማድረጊያችሁ ላይ አፕስ ብላችሁ ሰርች ማድረግ ትችላላችሁ። እዚህ ካላም አንተ ብላ ልትመጣላችሁ ትችላለች። ስለዚህ እዚህ ጋር አፕስ የምትላለች አንድ ጊዜ ነካለው። ከዛ መጀመሪያ ላይ የሚገኘውን አፕ ማኔጅመንት የሚለውን ነገር ክሊክ አደርጋለሁ ማለት ነው። እዚህ ጋር እንደምትመለከቱት አብዛኛው ጊዜ ማትጠቀሙትን አንድ አፕሊኬሽን ትነካላችሁ። ለምሳሌ እዚህ ጋር ማትፈልጉትን የአፕሊኬሽን አይነት አንዱን ክሊክ ታደርጋላችሁ። እዚህ ጋር በዘር የምትል አፕሊኬሽን አለች። ከዛ በመቀጠል ዳታ ዩዜጅ ወይም ሞባይል ዳታ ዩዜጅ የምትል ነገር ትመጣለች። ይቅርታ። ከዛ ታች ጋር ዝቅ ስትሉ ደግሞ ሞባይል ዳታ ወይም ዳታ ዩዜጅ ሚለውን አፕሊኬሽን ውስጥ ገብታችሁ ከነካችሁ በኋላ ባክግራውንድ ዳታ የምትል ነገር አለች። እሷን ኦፍ ታደርጋላችሁ። ይሄ ከእንግዲህ በኋላ የእናንተን ዳታ ወይም ዋይፋይ ኮኔክሽን አይጠቀምም። ስለዚህ ባክግራውንድ ላይ ረን ያደርግም ማለት ነው። በዚህ ወይ የስልካችሁን ፐርፎርማንስ፣ የስልካችሁን ፕራይቬሲ እና የስልካችሁን ባትሪ ላይፍ ኤክስቴንድ ወይም ኢምፕሩቭ ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮ እንደጠቀማችሁ አልጠራጠርም። ምንም ጥርጥር የለኝም። በቀጣይ ቪዲዮ እስከምንገናኝ